ስማችሁን የጠራ በስማችሁ ተስካር ያወጣ ድሆችን የረዳ ያለበሰ ያጎረሰ የመጸወተ ቤተክርስቲያናችሁን የሰራ ያሰራ እስከ 14 ትውልድ ድረስ ምሬላችኋለሁ። ይቺን የተቀደሰች ቦታችሁን መጥቶ የተሳለመ ቢኖር ኢየሩሳሌምን እንደተሳለመ ቆጥርለታለሁ የሚል ታላቅ ቃል ኪዳን የተቀበሉ እንዲሁም ማይበር የምትጠጡ የጽዋ ማይበር ያላችሁ ሰዎች ይህንን ታሪክ መስማት ግዴታ ነው ያለባችሁ። እንደዚህ አይነት ሰው በመካከላችሁ ካለ ጌታችን በመካከላችሁ አይገኝም። ምን አይነት ሰው ነው ካላችሁ ደግሞ ታሪኩን እስከ መጨረሻው አዳምጡትና አወቁት። ጥር 29 ጌታችን በአካል ተገልጦ በመካከላቸው ተገኝቶ የጽዋ ማይበራቸውን አብሯቸው የጠጣ 3000 ቅዱሳን ማይበረ ዴጌ ወይም ደጊ ዓመታዊ መታሰቢያ በዓላቸው ነው። ገዳማቸው ደብረ ሐረይ ክዋ ከአለት ላይ የተፈለፈለ 44 የተለያዩ ጸበሎች የሚገኙበትና እንደ ደብረ ዳሞ በገመድ ብቻ የሚወጣው አቡነ ገብረ ናዝራዊ እረፍታቸው ነው። ቅዱሳን ሰማዕታት አባቶች ቅዱስ ታዲዮስ ዘጽላሊሽ፣ ቅዱስ ማቲያስ እረፍታቸው ነው። በበረሃ ውስጥ የሞተ ሰው ራስ ቅል አግኝተው የራሱን ቅል ያነጋገሩት ስራውን መርምረው የተረዱት በኋላ ማማልደው ምሕረትን ያሰጡት አቡነ እስጢፋኖስም እረፍታቸው ነው። እንዲሁም ሐዋርያው ቅዱስ ጳውሎስ በራእይ የተገለጠላትና ከከበሩ ነገስታት ወገን የሆነች ዓለምን ንቃ በመመንኮስ በምትተኛ ጊዜ የዓለምን ጣፍ በምድር ላይ የተኛች ጥሬ ባቄላን ብቻ የተመገበች በታላቅ ተጋድሎ የኖረች ቅድስት አክሳኒ እረፍቷ ነው። እንዲሁም ትግራይ ውስጥ ራሳቸው በመሰረቱት ገዳም ውስጥ የተቀበሩት አቡነ ገብረ መርአዊ ልደታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦች በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩት። ወደ ቅዱሳኑ ታሪክ እንለፍ። ጌታችን በአካል ተገልጦ በመካከላችሁ ተገኝቶ የጽዋ ማይበራቸውን አብሯቸው የጠጣ 3000 ቅዱሳን ማይበረ ደጌ ወይም ዶጌ ዓመታዊ መታሰቢያ በዓላቸው ነው። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ታሪኩም እንዲህ ነው። እነዚህም ጌታችን መድኃኔዓለም ክርስቶስ በመካከላችሁ ተገኝቶ የጽዋ ማይበራቸውን አብሯቸው የጠጣ 3000 ቅዱሳን ማይበረ ጻድቃን ወይም ማይበረ ደጌ የተባሉ ይጠራሉ። ማይበሩንም ያቋቋመው ወንጌላዊ ቅዱስ ማቴዎስ ነው። በኋላም ከመድኃኔዓለም ክርስቶስ ጋር አብሮ ማይበረ የጠጡ እነዚህ 3000 ቅዱሳን አክሱም አካባቢ ባለው በአቡነ ያፍቅረነ እግዚእ ገዳም ጥር 29 ቀን በዓመታዊ መታሰቢያ በዓላቸው ይከበራሉ። ማይበረ ደጌ ማለት የደጎች ሀገር ማለት ነው። የደጎች ሀገር የተባለበት ምክንያት ብዙ ሺህ ቅዱሳን ተሰብስበው ስለሚኖሩበት ነው። ገዳሙ የሚገኘው በትግራይ ክልል በአክሱም አውራጃ ከአክሱም ከተማ ወደ ደቡብ ምዕራብ በሚወስደው መንገድ 12 ኪሎ ሜትር ያህል ርቀት ላይ ነው። በቦታውም ላይ ጥንተ መስዋዕት ኦሪት ይሰዋበት ነበረ። በኋላ በ40 ዓመተ ምህረት ወንጌላዊ ቅዱስ ማቴዎስ ወደ ሀገራችን በመጣ ጊዜ በቦታው ላይ ወንጌልን ሰብኮ ብዙዎችን አጥምቋል። በወቅቱ የነበረችው ንግስትን በቅዱስ ማቴዎስ እጅ ተጠምቃለች። ቅዱስ ማቴዎስም ንግስቲቱን ካጠመቀ በኋላ ቀጥሎ መኳንንቱን፣ መሳፍንቱን፣ የጦር ሰራዊቱን ሁሉ አጥምቋቸዋል። ከዚያም በኋላ የጻድቃንን ማይበር አቋቁሞ በጌታችን ስም በየወሩ በ29 ቀን እየተሰበሰቡ ጽዋ እንዲጠጡ አድርጓቸው ወደ ኢየሩሳሌም ሄዷል። በ365 ዓመተ ምህረት በአስፍ ወልደ አብርሃም ንጉሠ ነገሥት ዘኢትዮጵያ ዘመነ መንግስት ወይም ሮሚያ ከምትባል መንደር ቅዱሳን ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ያለውን ዳግመኛም አባቱና እናቱን ሚስቱን ልጆቹን ያልተበለ ያገለግለኝ አይችልም ብሎ ጌታችን የተናገረውን አስበው ቅዱሳን የዚህን ዓለም ጣዕም ጥቅም ንቀው ሀገራቸውን ትተው መንነው ወደ ኢትዮጵያ የመጡትን በብዙ ሺህ የሚቆጠሩ ነበሩ። እነዚህም ቅዱሳን በአክሱም ከተማ በስተሰሜን በሐውልቱ ጀርባ ቤተ ቀጠንት በሚባል ስፍራ 1 ዓመት ከ6 ወር ያህል እንደተቀመጡ በዚያ ምቾት ድሎት ስለተሰማቸው ለዚህም ሀገራችን ለምን ትተን መጣን? ስለዚህ ሱባኤ ገብተን በጾም በጸሎት ተወሰነን የምንሄድበትን ቦታ በረከተ ነፍስ የምናገኝበትን ስፍራ እግዚአብሔር እንዲያሳየን እናመልክት ብለው ሱባኤ የገቡ ጾም ያዙ። ከሱባኤውም በኋላ እመቤታችን ቅድስት ድንግል ማርያም ተገልጻላቸው ግማሾቹን እያንዳንዳቸው የሚኖሩበትን ባት ተመለከተቻቸው። በዚያም በጾም በጸሎት ጸንተው እንዲኖሩ ነገረቻቸው። 3000 ያህሉን ደግሞ ከላይ ወደ ጠቀስነው ስፍራ ሄዱ። ከነሱ የቀሩት ደግሞ ወደ ቆየጻ፣ ሀባር፣ ተድባ፣ አኮየን፣ ተንሳሃ፣ ደብረ አንሳ ወደ ተባሉ ቦታዎች ሄዷለን። ተጨማሪ 3000 የሚሆኑት ደግሞ እነዚያ ከነበሩት ጋር ተደመሩ። ከዚያም በኋላ እነዚህ ቅዱሳን ከሁሉ ፍቅር ይበልጣል የሚለውን ጠብቀው በእምነት በፍቅር በአንድነት ጸንተው በየሳምንቱ እሁድ ተስካረ ሰንበትን ጠብቀው ማይበር ይጠጡ ጀመር። በዚህም ጊዜ የማይበረ ደጌ ታሪክ ተቀየረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአምሳለ ነዳይ ድሃ መስሎ በመካከላቸው ተገኘ፣ ግን ማንም አላወቀም ነበር። ጌታችንም ከነርሱ ጋር አንድ ማይበርተኛ ሆኖ እንዲታወቅ ጠየቃቸው። እነርሱን ፈቀዱለትና እንደ ማይበሩ አባል ሆነ። 1 ዓመት ከ6 ወር ያህል ከነርሱ ጋር ሳይለይ ቆየ። በዚህን ጊዜ እስቲ ለኔም ተራ ስጡኝ እንዳቅሜ ዝክር ላውጣ አላቸው። በዚህን ጊዜ ግን ድህነቱን አይቶ አይሆንም፣ አንተ ደሃ ነህ፣ ከኛ ጋር ሆነ በዓሉን አክብር እንጂ ምን አለህና ነው የምትደግሰው ይቅርብ አሉት። እርሱም አይሆንም ስጡኝ እንጂ ብሎ ግድ አላቸው። እነርሱም ካልክማ ብሎ ቀን ወስነው ሰጡት። ቀኑም ጥር 29 ቀን ነበረ። ከማይበርተኞቹ መካከል ሳይዳ የሚባል ሰው ነበረ። ሳይዳ ይህም አሳላፊው ሙሴ ነበር። ይህ ሰው እንግዳና ድሃ ሰው ፈጽሞ አይወድም ነበርና ጌታችንም ከማይበርተኞቹ መካከል ሲገኝ ድሃ መስሎ ስለነበረ በጣም ይጠሏ ነበረ። ጌታችን 1 ዓመት ከ6 ወር ከእርሱ ጋር ሲቀመጥ አንድ ቀን እንኳን አንድ ዋንጫ የወይን ጠጅ ሰጥቶት ያውቅም ነበረ። የሆነ
የሆነው ሆኖ መድረሱ አልቀረም። የጌታችን ማይበር ደረሰ። እንደ ማይበሩ ስርዓት የወይን ጠጅ የሚጠመቅባቸውን ጋኖች የሚያጥበው ሙሴ ወይም አሳላፊ ነው። ስለሆነም በስርዓቱ መሰረት ጌታ ሙሴውን ጠርቶ ጋኖቹን እጠብልኝ አለው። አሳላፊውን በቁጣ አንተ ቤት የማይታወቅ ከየት አምጥተህ ማይበር ልታደርግ ነው? አናንቋ ልታዘዝም ብሎት ሄደ። ይሄን የተመለከተው ጌታችንም አንድ እረኛ ጠርቶ አንተ ልጅ ከብቶችን እኔ እጠብቅልሃለሁና በዚህ ውሃ አምጣልኝ አለው። ትንሹ እረኛ ልጅም ገንቦን ይዞ ትንሽ ወጣ እንዳለ ጌታችን ዘወትር በሚቀመጥባት ድንጋይ ላይ ሆኖ ዘንጉን ወደ ልጁ አቅጣጫ ወረወረው። ዘንጉንም ከልጁ ፊት ሂዶ ተተከለ። ልጁንም ጠርቶ ዘንጉንም እንዲነቅሉ አዘዘው። ልጁም እንደታዘዘው ዘንጉን ቢነቅለው ውሃው ፈለቀ። ጌታችንም ከእርሱ ቀድታ አምጣልኝ አለው። ልጁም ከዚያ ውሃ ቀድቶ አመጣለትና ጋኖቹን አጠባቸው። በበዓሉ ቀን ማይበረተኞቹ ምን ሊያበላን ነው ምንስ ሊያጠጣን ነው ሳይሉ ሁሉም ተሰበሰቡ። ጌታችንም በፊታቸው ጋኖቹን ቢባርካቸው በታምራት የወይን ጠጅ ሞልቶ ተገኙ። ቀርቶ ቢያጠጣቸው ቢቀምሱት በጣም ግሩም ጣፋጭ ስለነበረ እጅግ አደነቁ። እነርሱም ጌታችንን ከጻድቃን አንዱ ስለመሰላቸው ከእግሩ ወድቀው እስካሁን ድረስ ሳንበድል አልቀረንም ይቅር በለን ብለው ለመኑት። ማይበረተኞቹ ደግ ነበሩ፣ ሙሴ ነው እንጂ ክፉ። እርሱም ተነሱ ብሎ ካነሳቸው በኋላ እናንተ ምንም አልበደላችሁም፣ የጠየኳችሁን አደረጋችሁ፣ የበደለኝ ግን አሳላፊያችሁ ነው። አንድም ቀን እንኳን አንድ ዋንጫ ወይን ጠጅ አልሰጠኝምና አፈራርዱኝ አላቸው። ነገር ግን ሙሴ ወይም አሳላፊው የማያፍር ደፋር ርጉም ስለነበረ ይህ ሰው በልቶ አልበላውም ጠጥቶ አልጠጣውም የሚል ስለሆነ ስለማይጠግም ነው እንጂ እንዲያውም ለእናንተ አንዳንድ ዋንጫ ሲሰጣችሁ ለእርሱ ሁለት ሁለት ነበር የሚሰጠው ብሎ ያስር ቃልም መለሰ። ጌታችንም በዚህን ጊዜ እንግዲያስ እኔ የጠጣሁባት ዋንጫ ትቅረብና ትመስክርብኝ አለው። በዚህም ተስማምቶ ሙሴ ሄዶ አንድ ሸራፋ ዋንጫ አምጥቶ በዚህም ነበር የሚሰጠውና የሚጠጣው ብሎ አቀረበ። በዚያንም ጊዜ ዋንጫዋ ከተቀመጠችበት አንድ ክንድ ከስንዝር ወደ ላይ ተነስታ በሰው አንደበት በመመስከር ዓለማትን የፈጠረ አምላክ ምስክሬ ነው፣ እኔ የያዝኩትን የወይን ጠጅ እርሱ በከንፈሩ አልነካኝም፣ በሌሎች ሰዎች እጅ ግን ተይዤ ያይ ነበር አለች። ያን ጊዜ ሙሴውን ሳይዳን እንደ ዳታን እንደ አቤሮን ምድር ተከፈተችና ዋጠችው። ማይበረ ጻድቃንም ወድቀው ይቅርታ እንዲያደርግላቸው ለመኑት። ጌታችንም ይቅር ብያቸዋለሁ ካላቸው በኋላ ስማችሁን የጠራ በስማችሁ ተስካር ያወጣ፣ ድሆችን የረዳ ያለበሰ ያጎረሰ የመጸወተ ቤተክርስቲያን የሰራ ያሰራ እስከ 14 ትውልድ ድረስ ምሬላችኋለሁ የሚል ድንቅ ቃል ኪዳንን ገባላቸው። ዳግመኛም ይችን የተቀደሰች ቦታችሁን መጥቶ የተሳለመ ቢኖር ኢየሩሳሌምን ለተሳለመ ቆጥርለታለሁ አላቸው። ከዚያም በኋላ እንደነ ሄኖክና ኤልያስ ከሞት ተሰወሩ ብሏቸዋል። በማግስቱም ጥር 30 ቀን ከዚህ ዓለም ሰውሯቸዋል። በገዳም ውስጥ ከመጀመሪያው እስከ መጨረሻው የተጻፈውን ነገር በውል የሚያስረዱ በአይን የሚታዩ በእጅ የሚዳሰሱ በጌታችን ታምራት የተደረገባቸው ቅርሶች በክብር ተጠብቀው ይገኛሉ። ከዚያም ውስጥ የመጀመሪያው ክንድ ከስንዝር ወደ ላይ ተነስታ በሰው አንደበት በመመስከር ጌታችን በእርሷ እንዳልጠጣ የመሰከረችው ጽዋ አለች። ሁለተኛ ጌታችን የተቀመጠባትና ያስተማረባት ድንጋይ ከነ ምልክቱ አለች። ሶስተኛ ምስዋሮም የሚባል ጻድቃኑ የተሰወሩበት ስፍራ አለ። አራተኛ ጌታችን ከድንጋዩ ላይ ሆኖ ዘንጉን ወርውሮ ያፈለቀው ማየ ዮርዳኖስ ይሁን ብሎ የሰየመው ጸበል እስከዛሬ ድረስ አለ። አምስተኛ ቅዱሳኑ ሲወቅጡበት የነበረው የድንጋይ ሙቀጫ። ስድስተኛ በማይበራቸው ጊዜ ሲደግሱበት የነበሩ የድንጋይ ገበታዎች። ስምንተኛ ቅዱሳኑ ከሀገራቸው ከሮም ያመጡት ባለ መስታወት ቋሚ ጽዋ መስቀል። ዘጠነኛ ርዕሰ ዮሐንስ የሚባል ነገስታት ከነዘውዳቸው ጳጳሳት ከነአክሊላቸው ከነመስቀላቸው በዚያው ጊዜ የተሳሉበት ስዕል። አስረኛ ቅዱስ ማቴዎስ ወንጌላዊ በማይበረ ጻድቃን ዲጌ ሆኖ ያስተማረበትና የተቀመጠበት በስዕል የሚያሳይ። 11ኛ ገዳሙ በገዳምነት በአጼ ካሌብ ዘመነ መንግስት እንደተገደመና የገደሙትም ራሳቸው መሆኑን በአክሱም መጻሕፍት ክብረ ነገሥት ላይ ተጽፎ እንደሚገኝ በታሪክ ተረጋግጦ ተላልፎልናል። ስለዚህ ያወራነው ሁሉ ከነማስረጃው በዛ ገዳም ይገኛል ማለት ነው። እንደዚህ አይነት ክፉ ሰው በማይበራችሁ መካከል ተቀላቅሎ ካለ መክራችሁ መልሱት፣ በጎ ሰው እንዲሆን አድርጉት። የቅዱሳን ረድኤት በረከታቸው ይደርብን፣ በጸሎታቸው የሚማረን አሜን። ወደ አቡነ እስጢፋኖስ ታሪክ እንለፍ። በበረሃ የሰው ራስ ቅል አግኝተው የራስ ቅሉን ያነጋገሩ ስራውን የመረመሩ ታላቅ አባት ናቸው። ገዳማውያንን በመፈለግ በበረሃ ውስጥ ሲዘዋወሩ አንዲት የወደቀች የሰው ራስ አገኙ። እርሷም ስጋ የሌላት አጥንት ብቻ ናት። ስራዋንም ያስረዳቸው ዘንድ ወደ እግዚአብሔር ጸለዩ። በዚያንም ጊዜ ከራስ ቅሏ እንዲህ የሚል ቃል ወጣ። እኔ በብዝበዛ ጭምር የማተርፍ ነጋዴ ነበርኩ፣ መመጽወትን አላውቅም። እኔ ዘንድ ካለው የገንዘብ ብዛት አልጠግብም ነበረ። በአንዲት ዕለት ለንግድ ወደ ሩቅ አገር ስጓዝ ውሃ ወደ ሌለበት በረሃ ደረስኩ። የቀን ሐሩር በጸና ጊዜ ግመሎቼ ሞቱ፣ ባሮቼም ሸሹኝና ብቻዬን ቀረሁ። በሶስተኛው ቀን ዓይኖቼ ከበዱኝ፣ እንደ ፉጨትም ያለ ሰማሁ። ያን ጊዜ ነፍሴ ወጣች፣ እንደ ስራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተም በለመንክ ጊዜ ስራዬን እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔር ስላንተ ምሕረትን ትለምነው ዘንድ ማልዳለሁ የሚል ቃል ከራስ ቅሉ ወጣ። አባ እስጢፋኖስም በጸሎት ብዛት ስለዚያች ነፍስ ወደ ጌታችን ለመኑት። ስላንተ ምሬዋለሁ የሚል ቃል ከሰማይ እስከ ሰሙ ድረስ ጸለዩ። ይህንንም የምህረት ድምጽ ሰምቶ
ተሰናብተው ወደ ባታቸው ሄዱና እስካረፉበት ዕለት ድረስ ደረታቸውን እየደቁና እያለቀሱ ኖሩ። ጥር 29 ቀንም በሰላም አረፉ። ረድኤት በረከታቸው ይደርብን፣ ጸሎታቸው ይማረን፣ አሜን። አሁን ደግሞ ወደ ቅድስት አክሳሚ ታሪክ እንለፍ። ይህችም ቅድስት ከሮሚ ሀገር ከከበሩ ወገኖች ናት። እርሷም ከልጅነቷ ጀምራ በጾም በጸሎት ሌት ተቀን የምትጋደል ሆነች። ወደ ደናግል ገዳም በመሄድ ታገለግላቸው ነበረ። ከአባቷ ቤት የሚሰጣትን የላም የጣፈጠ ምግብ አንጥታ ለድሆች ለጦም አዳሪዎች እየሰጠች፣ እርሷ ግን ከደናግል ጋር ትመገብ ነበረ። የመነኮሳትም ገድላቸውን አብዝታ ታነብ ስለነበረ ከእርሱ ጋር አንድ ያደርጋት ዘንድ እግዚአብሔርን አጥብቃ ትለምን ነበረ። የቅድስት አክሳሚ ዕድሜዋ ሲደርስ ወላጆቿ ከሮሚ ሀገር ታላላቆቹ ውስጥ ለአንዱ አጭተው ከወርቅ የተሰራ ልብሶችን፣ ጌጦችን አመጡላት። እርሷ ግን ይህን ሐሳብ ባትቀበለውም ወላጆቿ ግድ አሏት። የጋብቻዋ ቀን በደረሰ ጊዜ ቅድስት አክሳሚ እናቷን እናቴ ሆይ ካገባው በኋላ ወደ ገዳም መሄድ ስለማልችል አሁን ወደ ገዳሙ ሂጄ ከደናግል በረከትን ተቀብዬ ልምጣ ብላ ጠየቀቻት። እናቷም የነገስታት የሆነ የወርቅ ልብሶችን ልብስ አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ ላከቻት። ቅድስት አክሳሚ ግን ወደ ወደብ በደረሰች ጊዜ መርከብን አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። በዚያም ወደ ኤጲስቆጶሱ ዘንድ ሄዳ የምንኩስና ሐሳቧን ነገረችው። እርሱም ወደ እስክንድሪያ ሰደዳት። እስክንድሪያን ከደረሰች በኋላ የከበረ ሐዋርያ ቅዱስ ጳውሎስ በራእይ የተገለጠላትና ስሙን ነገራት። ልታደርጉ የሚገባትን ነገር በዝርዝርም ነገራት። በማግስቱም ወደ ሊቀ ጳጳሱ አቡነ ቴዎፍሎስ ዘንድ ሄዳ ጸጉሯን ተላጭታ የምንኩስና ልብስ ለበሰች። ይዛ የወጣችውን የወርቅ ልብስ ጌጦች ሽጣ የሰማዕታት መጀመሪያ በሆነ በቅዱስ እስጢፋኖስ ስም ቤተክርስቲያን ሰራችበት። አቡነ ቴዎፍሎስም ብዙ መነኮሳትን ሰበሰበላትና በዚያ ከእርሷ ጋር የሚኖሩ ሆኑ። ቅድስት አክሳሚ ታላቅ ተጋድሏን በማብዛት ከጾምና ከጸሎት በኋላ ከጥሬ ባቄላ በቀር የማትመገብ ሆነች። በምትተኛበት ጊዜ ያለ ምንጣፍ በምድር ላይ ትተኛለች። እንዲሁም እየተጋደለች 20 ዓመት ኖረች። ተጋድሏን ፈጽማ በችለት በሰላም አረፈች። ጌታችንም ክብሯን ሊገልጥላት ስለወደደ ባረፈች ጊዜ በስጋዋ ላይ በቀትር ሰዓት ብርሃንን አወረደላት። ይህም የመስቀል ቅጽር ያለው ብርሃን ነው። ለቅድስት አክሳሚ ስጋ ላይም መገለጡን ብዙ ሰዎች ተመለከቱ። ረድኤተ በረከቱ ይደርብን፣ በጸሎታም ይማረን። አሁን ደግሞ ወደ አቡነ ታዲዮስ ታሪክ እንለፍ። አባታቸው ካህኑ ሮማኒዮስ የደብረ ሊባኖሱ የአቡነ ተክለ ሃይማኖት አጎት ሲሆኑ እናታቸው ማርታ ይባላሉ። የትውልድ ቦታቸው ጽላሊሽ ዞረሬ ነው። ሲወለዱ አምደ ብርሃን ተተክሎ የታየ ሲሆን እርሳቸው በብርሃን ልብስ ተጠቅልለው ታይቷል። እድሜያቸው ለትምህርት ሲደርስ ለሊቀ ካህናቱ ለሕይወት ብነ በጽዮን ተሰጥተው ሃይማኖትን በሚገባ ተምሯል። የአቡነ ተክለ ሃይማኖት ዳሞትን ተሻግሮ መተሎሚን አስተምረው ካሳመኑ በኋላ አቡነ ታዲዮስ ወደ እርሳቸው እንዲመጡ ልከውባቸው ሄደው አቡነ ተክለ ሃይማኖትን እያገለገሉ 9 ዓመት ተቀመጡ። ከ9 ዓመት በኋላ ግን አቡነ ተክለ ሃይማኖት ወደ አባ በጸሎተ ሚካኤል ሲሄዱ አቡነ ታዲዮስ ወደ ጽላሊሽ ተመልሰዋል። ሁለቱም ከ32 ዓመት በኋላ ተመልሰው በጽላሊሽ ተገናኝተው አቡነ ተክለ ሃይማኖት ለአቡነ ታዲዮስ ማዕረገ ምንኩስና ሰጥቷቸዋል። አቡነ ታዲዮስ በስጋ እድሜ ታላቅ ቢሆኑም እንደ ታናሽ ብላቴና አቡነ ተክለ ሃይማኖትን እያገለገሉ በደብረ ሊባኖስ ተቀምጠዋል። ከዚያም በኋላ አቡነ ተክለ ሃይማኖት አቡነ ታዲዮስን ወደ ጽጋጋ እንዲሄዱ ነገሯቸው። ምክንያቱም አቡነ አኖሪዮስ በዚያ ሲያስተምሩ ከሃዲያን ደብድበው አስሯቸው ነበር። እሳቸው ታስረው ሳለ ወደ አቡነ ተክለ ሃይማኖት ዘንድ የሚላካቸውን ሲያስቡ ቁራ መጥቶ እኔ እላካለሁ ቢላቸው ክፋት እንደ መልክ ነው ብለው እምቢ አሉት። ርግብ መጣ እኔ እላካለሁ ብትላቸው መታደኔም ብለው በክንፏ ላይ ጽፈው ልከዋት እርሷን መልእክቱን ለተክለ ሃይማኖት አድርሳ ነበር። ስለዚህ ነው አቡነ ታዲዮስ ህዝቡን ከኃጢአት ግዞት አኖሪዮስን ከእስራት እንዲፈቱ የላኳቸው። አቡነ ታዲዮስ በነፋስ ሰረገላ ተጭኖ መዩጥ ከተባለውና አቡነ አኖሪዮስን ካሰራቸው ንጉስ ፊት ቢደርሱ ንጉሱ በድንጋጤ መልአክ የመጣበት መስሎት ሲፈራ ከሰው ወገን መሆናቸውን ነግረው ክርስትናን አስተማሩት። ጋኔን ከእሳት ጥሎት ሲያሰቃየ የሚኖር ሊሞት የደረሰ ልጁን ቢፈውሱለት በትምህርታቸው በታምራቸው አምኖ ህዝቡን ክርስትና እንዲቀበል በአዋጅ አስነገረ። አፍጃል የሚባል ባለጸጋ ወደ አቡነ ታዲዮስ ቀርቦ ሲማር ባለጸጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል የሚለውን የወንጌል ቃል ሲሰማ አይምሮ ረቆበት እስቲ አድርጋ አሳየኝ አላቸው። አቡነ ታዲዮስም እናቲቱን ግመል ከነልጇ ቀጥሎ 28 ግመሎችን በየተራ በመርፌ ቀዳዳ እያሾለኩ አሳይተውታል። ህዝቡም ሁሉ በእጅጉ ሲገረሙ በአምላከ ታዲዮስ አምነናል ሲል የባለጸጋው ልጅ ሙሳ ግን በምታት አሳይቶ ነው እንጂ የሆነት አይደለም በማለት አባቱ እንዳያምን ይናገር ዘንድ ጀመረ። ይህንንም ሲናገር በመጀመሪያ ያለፈችው እናቲቱ ግመል ረግጣ ገደለችው። አቡነ ታዲዮስም ንጉሱን አባቱ አፍጃልንና ህዝቡን የሞተ እንደሚነሳ ሲያስተምራቸው የሞተ ይነሳልን? እስኪ የሞተው ልጅ ይነሳና ሁሉም አይቶ ይመን አሏቸው። እርሳቸውም ዛሬ ተቀብሮ ይዋልና ነገ በሶስተኛው ይነሳል ብሏቸው ተቀብረው አለ። በማግስቱም አፍጃልን ጠርተው አልዓዛርን ከሞት ባስነሳ በኢየሱስ ክርስቶስ ስም ልጄ ሆይ ና ውጣ ብለ ከልጅ መቃብር ላይ አኑሮ ብለው ዘንጋቸውን ሰጡት። ሄዶም እንዳሉት ቢያደርግ ልጁ አፈፍ ብሎ ተነስቷል። ይህን ያዩ የሀገሩ ሰዎች ሁሉም አምነው ተጠምቋልኝ። እሳቸው 12 አብያተ ክርስቲያናትን አሳንጸው ሞቱ የተነሳው ሙሳን ሙሴ ብሎ ሰይሞ አስተምሮ ሊቀ ካህናት አድርገው ሾሞ አቡነ አኖሪዮስን ይዘው ወደ ጽላሊሽ ዞሬ ላይ ተመልሷል። አቡነ ተክለ ሃይማኖት ካረፉ በኋላ አባ ያዕቆብ የተባለ ጳጳስ ከግብጽ መጡ። የአቡነ ታዲዮስን ዜና ሲሰሙ ተደስተው ከአቡነ ፊልጶስ ጋር ሆኖ አስጠርተዋቸው የአባታችሁ ዜና ገር ልንገሩኝ አሏቸው። አቡነ ታዲዮስም ጨዋታ ባስተርጓሚ አይሰምርም ብለው ወደ ጌታችን ቢጸልዩ የጳጳስ ቋንቋ
ቋንቋ ለታዲዮስ፣ የታዲዮስ ቋንቋ ለጳጳሱ ተገልጦላቸው የመሸ የነጋ ሳይመስላቸው 40 ጾምን ሲጨዋወቱ ቆይቷል። ከዚህም በኋላ ጳጳሱ ከንጉሱ ተማክሮ ሊቀ ካህናት ዘጽላሊሽ ብሎ ሾማቸው። በነግና በሰርክ ቤተክርስቲያንን እያገለገሉ ቀን ወንጌልን እየሰበኩ ሌሊት ከባር ገብተው ሲጸልዩ እያደሩ እየኖሩ ሳለ ከ10 ዓመት በኋላ ሰይጣን በንጉሱ አምደ ጽዮን ፍቅረ ዝሙት አሳድሮበት በክፉዎች ምክር አታሎት የአባቱን ቅምጥ አገባ። አቡነ ታዲዮስም ይህንን ሲሰሙ እንደ ነቢዩ ኤልያስ እንደ መጥምቀ መለኮት ቅዱስ ዮሐንስ በቀጥታ ሄዶ ንጉሱን ገስጾና አውግዞ አቡነ ማቴዎስን አስከትሎ ሲመለሱ እምጧ የንጉሱ ሚስት በፈረስ ተከትላ ደርሳ የኋሊት አስራ ዛሬ ማርያም ገዳም ከሚባል ቦታ ፊት ለፊት ካለው ትልቅ ገደል ውስጥ ሁለቱን ጣለቻቸውና ጥር 29 ቀን በሰማዕትነት አረፉ። በሰማዕትነት አርፎ ደማቸው ከፈሰሰበት ከገደሉ ስር በፈለቀው ጸበላቸው ታዲዮስ ወማቲያስ እያሉ 3 ጊዜ ብቅ ጥልቅ እያለ የተጠመቀ ሰው እንደ 40 ቀን ሕፃን እንደሚሆን ጌታችን ቃል ኪዳን ገብቶላቸዋል። ይህ ሰማዕትነት በተቀበሉበት አካባቢ የተሰራው ቤተክርስቲያናቸውን በጠላት ወረራ ጊዜ ፈርሶ ጠፍ ሆኖ የኖረ ቢሆንም የአካባቢው ሕዝብ ቦታውን ከልሎ በክብር ሲጠብቆ ስለኖረ ፈቃድ እግዚአብሔር ሆኖ የአቡነ ታዲዮስ ታቦታቸው በ2005 ዓ.ም ከኢንቲሳ ተክለ ሃይማኖት ገዳም ወጥቶ ጻድቁ ሰማዕትነትን በተቀበሉበት አካባቢ በተሰራ መቃኞ ቤተክርስቲያናቸው በታላቅ ክብር ገብቷል። ቤተክርስቲያኑም ከኢንቲሳ በእግር 1 ሰዓት ተኩል ርቀት ላይ ይገኛል። የሰማዕታት አባቶቻችን የአቡነ ታዲዮስ ወማቲያስ ረድኤተ በረከታቸው ይደርብን፣ አሜን። አሁን ደግሞ ወደ አቡነ ገብረ ናዝራዊ ታሪክ እንለፍ። ሐውዜን እንደ አጋስብሎስ ውስጥ የሚገኘው ገዳማቸው 44 የተለያዩ ጸበሎች የሚገኙበትና 28 ርዝመት ያለው ነው። ይሄ ድንቅ ገዳም እንደ ደብረ ዳሞ በገመድ ብቻ ነው የሚወጣው። ከአዲግራት በስተደቡብ ምዕራብ አቅጣጫ በ27 ኪሎ ሜትር ርቀት ላይ የሚገኘው ገዳሙ ሐሬክዋ የሚለውን ስያሜ ያገኘው ከራሳቸው ከአቡነ ናዝራዊ ነው። ይሄውም ጻድቁ ብዙ ቦታዎችን ሲያስፉ ከኖሩ በኋላ በመጨረሻ ይህን ስፍራ ተመልክተው እግዚአብሔር የፈቀደላቸው በዓታቸው መሆኑን አውቀው ዛቲ ኢቲ ምራፊ እስመ ሐሬክዋ ይቺ ማረፊያ እንድትሆን መርጫታለሁ በማለት ጻድቁ የሰየሙት ስያሜ መሆኑን በቅዱስ ገድላቸው ላይ ተጽፏል። ጻድቁ ወደ አምባው ላይ የወጡት እንደ አቡነ አረጋዊ በዘንዶ ታዝለው ነው። ጻድቁ አቡነ ገብረ ናዝራዊ በሰሜን ሸዋ ይፋት ጥሙጋ ደብረ ሲና ውስጥ ቀወት በምትባል ቦታ በ13ኛው መቶ ክፍለ ዘመን ተወለዱ። አባታቸው ስቡሃ አምላክ እናታቸው ክርስቶስ ገብረ የሚባሉ የነገስታት ወገን ናቸው። የአባታቸው የስማቸው ትርጉም በስለት ለእግዚአብሔር የተሰጠ ልዩና የተቀደሰ ማለት ነው። ይህም የበኩር ልጅ ስለሆነና በስለት የተሰጡ ስለሆነ ነው። ወላጆቻቸውን ፈሪሃ እግዚአብሔርን የቤተክርስቲያንን ትምህርት በሚገባ እያስተማሩ በምግባር በሃይማኖት ኮትኩተው አሳደጓቸው። ዲቁና ከተቀበሉ በኋላ በሸዋ አካባቢ እየተዘዋወሩ ወንጌልን መስበክ ጀመሩ። ነገር ግን በዚህ በሐዋርያዊ አገልግሎታቸው ጊዜ ብዙ ፈተና ገጠማቸው። ከነዚህ ውስጥ አንዱ ከላይ በአቡነ ታዲዮስ ገድል ላይ እንዳየነው ሰይጣን በንጉሱ በአምደ ጽዮን ፍቅረ ዝሙትን አሳድሮበት በክፉ ሰዎች ምክር አታሎ የአባቱን ሚስት በማግባቱ ምክንያት አቡነ ገብረ ናዝራዊ ይህን ሲሰሙ እንደ ነቢዩ ኤልያስ እንደ መጥምቀ መለኮት ቅዱስ ዮሐንስ በቀጥታ ሄዶ ንጉሱን ገስጸው አገዙት። በዚያም ምክንያት ንጉሱ በማሰር ብዙ አሰቃያቸው። ጳጳሱ አባ ያዕቆብን ጨምሮ ብዙ ቅዱሳን ለስደት ተዳረጉ። አቡነ ገብረ ናዝራዊ አካባቢውን ለቀው እንዲሄዱ ማስጠንቀቂያ ተሰጥቷቸው ከእስር እንደተፈቱ ወደ ላሊበላ በመሄድ 12 ዓመት በተጋድሎ ኖሩ። ወደ ሐይቅ አቡነ ኢየሱስ ገዳምን በመሄድ ካገለገሉ በኋላ ወደ ትግራይ ሄዱ። ከዚያም ግብጽን አቋርጠው ወደ ኢየሩሳሌም ለመሄድ ከጳጳሱ አባ ያዕቆብ ጋር ሲነሱ አባ ያዕቆብ በዓት ኢትዮጵያ ብቻ ናት ብሎ ስለነገሯቸው ሐሳባቸውን ትተው የጳጳሱን ምክር ተቀበሉና ከጉዟቸውን ቀሩ። ከዚያም በኋላ ወደ አዲግራት በመሻገር ሐዋርያዊ አገልግሎታቸውን ፈጸሙ። መጀመሪያ እንደመጡ ያረፉበት አጋዝና በተባለችው ተራራማ ቦታ ነበር። የአባታቸውን ሁለተኛ ቤተክርስቲያናቸው በዚያ ቦታ ላይ ታንጾ ይገኛል። በቦታውም ላይ 8 ዓመት ኖረውበታል። ወደ ሸለቆም ዘግዝቀው ወርደው ወደ ማይ ኢየሱስ በመሄድ ሀባ በምትባል ተራራ ላይ የቁፋሮ ስራ ጀምረው ባለ 2 አምድ የሆነ አንድ በር ያለው ቤተክርስቲያን አንጸው ሲያበቁ አሁን ወዳለው ገዳማቸው ደብረ ሐሬክዋ መጡ። አቡነ ገብረ ናዝራዊ ደብረ ሐሬክዋ አምባ ላይ ከወጡ በኋላ በመጀመሪያ የተለያየ መጠንና መጠሪያ ስም ያላቸው ከአለት ላይ የተፈለፈሉ አስደናቂ የሆኑ ከ44 በላይ የውሃ ጉድጓዶችን አንጸዋል። ከጉድጓዶቹም በታምራት ጸበሎች ፈልቀውላቸዋል። የእነዚህ ጸበሎችም እስከዛሬ ድረስ መጠናቸው ምንም ሳይጎል ገዳማውያኑ ይጠቀሙባቸዋል። ጻድቁ በዚያ ቦታ ከአለት ላይ ፈልፍለው ያነጹት አስደናቂ ቤተክርስቲያን ይገኛል። መካነ መቃብራቸውን በዚህ ገዳማቸው ውስጥ በክብር ተቀምጦ ይገኛል። አቡነ ገብረ ናዝራዊ በጾም በጸሎት ተወስኖ ህዝቡን በማስተማር ብዙ አስገራሚ ታምራትን በመፈጸም ላይ እንዳሉ የቀድሞ ጓደኛቸው የነበሩት ኋላም የነገሱት አፄ አምደ ጽዮን በትግራይ ክፍለ ሀገር አጋሚ አውራጃ አምባ ጽዮን በተባለው ተራራ ላይ ሽፍቶች ተነስተው መሽገው ነበር። ንጉሱም እነዚህ የተነሱባቸውን ሽፍቶች ለመያዝ ክተት ሰራዊት ምታ ነጋሪት ብሎ 10,000 ሰራዊት ይዘው ወደ አካባቢው ዘመቱ። ንጉሱም በአካባቢው እንደደረሱ አቡነ ገብረ ናዝራዊ በዚያ እንዳሉ ስለሰሙ መልእክተኞችን ልኮ አስመጧቸውና የመሸጉትን ሽፍቶች በምን አይነት ዘዴ ድል ማድረግ እንደሚችሉ ጠየቋቸው። አቡነ ገብረ ናዝራዊም ለ3 ቀናት ያህል በቤተ ክርስቲያን ጸሎትና ምህላ ይደረግ፣ ሕፃናት የእናቶቻቸውን ጡት እንዳይጠቡ ይከልከሉ፣ የሚጠቡ የቀንድ ከብቶች ከጥጃዎቻቸው ጋር እንዳይገናኙ የአስቸኳይ ጊዜ አዋጅ ይደረግ ብለው ነገሯቸው። ንጉሱም ጻድቁ እንዳሏቸው ቢያደርጉ በ3ኛው ቀን ሽፍቶቹ በቀላሉ ማረኳቸው። አገሪቱ ሰላም ሆነች። ንጉሱም እጅግ ደስ አላቸው። አቡነ ገብረ ናዝራዊን በማስጠራት ያልቆ ተፈጸመ፣ ድል አድርጌያለሁና ደስ ብለኸኛል። የትኛው
አካባቢ ርስት ጉልት አድርጌ ልስጥ አላቸው። ጻድቁም ለመነኮሳት ልጆቻቸው የሻወተ የሚሆን ርስትን ተቀበሉ። አቡነ ገብረ ናዝራዊ ገዳማቸው ወደ በረሃ ይክቧ በበቁና በንጹህ መነኮሳት እንዲገለገል ካላቸው ፍላጎት አኳያ መነኮሳቱን ከዓለማዊ ፈተና ለመታደግ ሲሉ ሴቶች ወደ ገዳሙ እንዳይወጡ ከልክሏል። አንዲት ሴት የጻድቁን ቃል በመተላለፍ በመደፋፈር ወደ ተራራው በመውጣቷ አፋፉ ላይ እንደደረሰች ከያዘችው ድፎ ዳቦ ጋራ ድንጋይ ሆና ቀርታለች። ይህ ምስሉ አሁንም ድረስ ከነሙሉ የሰውነት ቅርጿ በግልጽ ይታያል። ሌላው የአቡነ ገብረ ናዝራዊ ደብረ ሐራ ይክዋ ገዳማቸው ልዩ ከሚያደርጉት ነገሮች ውስጥ ጻድቁ በዘንዶ አማካኝነት ወደ ተራራው ሲወጡ መጀመሪያ የረገጡበት አለት የእግር ጣታቸው ምልክት ያለበት መሆኑ ነው። እናቶች ምጥ ሲይዛቸው ወይም ሰዎች ሲታመሙ ድርቅና ቸነፈር ሲከሰት የሚፈውስና ምሕረት የሚያወርድ እንዲሁም የተጣሉ ሰዎች የሚታረቁበት ነባይ መስቀል የሚያረባ መስቀል በገዳማቸው ይገኛል። በየዓመቱ ጥር 29 ቀን የዕረፍታቸው በዓል በድምቀት ይከበራል። የአቡነ ገብረ ናዝራዊ በረከታቸው ይደርብን፣ አሜን።